ቲልት ላይ ስንት ነገር ነው የምንሰራው ማለት ነው? ሁለት ነገር ማለት ነው። መጀመሪያ ቀጥ ብሎ ወደ ላይ እንዲቆም ማድረግ። አሁን ቀጥ ብሎ ቆሟል አይደለ? ጀስት አጋጣሚ ስለተሰራ ነው። ግን እናንተ እንትን ስትሉት እንደዚህ ሊሆን ይችላል፣ እንደዚህ ብሎ ሊሆን ይችላል። ስለዚህ ምን እናደርጋለን? ቀጥ አድርገን ወደ ላይ እናስራለን ማለት ነው። እዚህ ጋር ያለችውን ብሎን መፍታት፣ ከዛ በኋላ በምንፈልገው ልክ እስኪመጣልን ድረስ ባላንሳችን ማስተካከል። እሱን ከጨረስን በኋላ ምን እናደርጋለን? በደንብ ሎክ እናደርገዋለን ማለት ነው። ከዛ በኋላ ቲልት ጋር ተመልሰን እዚሁ ጋር ሎክ አለችን በጎን በኩል ሳይድ ላይ ትታያቸዋለች። እሷ ሎክ አለች። እሷን ምን እናደርጋለን? አንሎክ እናደርጋለን ማለት ነው። ከዛም ይኸው በማሽከርከሪያችን ወደፊት ወደኋላ እያደረግን ቀጥ ብሎ እስኪቆምልን ድረስ ካሜራችን ቀጥ ብሎ እስኪቆም ድረስ። ይሄ ማለት የምናያቸውን ነገሮች ቀጥታ እንዲያይልን ማድረግ ማለት ነው። ከዛ በኋላ ሎክ አደርጋለሁ። ሎክ አድርጌ ከጨረስኩ በኋላ ግን ቼክ ማድረግ አለብኝ አይደለ? ኤኒ ዲግሪ ላይ እያቆምኩኝ ቼክ አደርገዋለሁ። ግን የሆነ ቦታ በማቆምበት ሰዓት ተመልሶ እንደዚህ የሚወርድ ከሆነ ምን ማለት ነው? ባላንሳችን ልክ አይደለም ማለት ነው። ይህንን ከጨረስን በኋላ ሎክ እናደርጋለን። ቲልት ጨርሰናል ማለት ነው። ከዛ በኋላ ሮል ነው የምንገባው። ሮል እንገባለን።